ታውቁታላችሁ በጣም የሰው ሀገር ከባድ ነው ያለ ሰው በጣም ነው የሚያስጠላ እኔ ነግሬዋለሁ ይሄ ንብረቱ ምናም ብለቆነ ይቅር እኔ ትክክለኛ ህይወት ነው የምፈልገው ገባ አይደለም ብዙ ነገር እያሰብን ነበር እኔ እዚህ ቤት እንደገዛ ነው ማቀው የራሳችን የሆነ ነገር እንዳለን ነበር ማቀው ግን ስመጣ እንደዛ አይደለም ያገኙት እኔ በመሃል ናይ አንቺ ውብዬም ደሞ ይሄንን ካየሽው እኔና አንቺ ደሞ እንላቀቅ በቃ እኔም እሱን አለቅልሽም ይሄ ከሆነ ፍላጎትሽ ከሆነ ሁላችሁም እንትን ያላችሁ ጋር መቼም ቢሆን አንላቀቅ ቢሆን እሱን ነው የምለው ሰማኝ አይደለ ደሞ እሱ ከሆነ ጤነኛ አይደለሽም እግዚአብሔርን እኔ እሱ ከሆነ የሚገርም ገና ቀለበት ጠብቁ ይሄው ለእናንተ የምነግራችሁ ገና ቀለበት ይሄንንም ሄደ ንገራት ሰማኝ አይደለ ሄደ ንገራት ግን ጤነኛ ነሽ አንድ ነገር ልንገራ እሱ የሚፈልገው ብቻ ነው የምታወራው ልጅቷ ምን ሆነሽ ነው እሱ የሚፈልገውን ህይወት መርጧል አይደለ እንዴ አይደለ ውብዬን እያሰብሽ አውሪ አንቺ ለምታቁኝም ለማታቁኝም ናርዲ ይባላል ወይ ደግሞ በትክክለኛ ስሜ ፋፊ ይባላል አብዛኞቻችሁ ላታቁኝ ትችላላችሁ የምታቁኝም ትኖራላችሁ ዛሬ የመጣሁት ሰሞኑን እየተፈጠረ ባለው ነገር ያው እውነቱን ለመናገርና እናንተም ያለውን ነገር እውነታውን እንድታቁ ስለምፈልግ ነው እኔ በጣም በቃ እንዴት ማስረዳት እንዳለብኝ ራሱ አላውቅም እኔ ስለ ሶሻል ሚዲያ የማውቀው ነገር የለም ግን በቃ አሁን ከአቅሜ በላይ እየሆነብኝ ነው እናቴ ጆሮ እንዲደርስ ምንም ነገር አልፈልግም በቃ ግድ ሆኖብኝ ነው የመጣሁት እንግዲህ እውነታውን ለመናገር እኔ 4 አመት ሙሉ አረብ ሀገር ላይ ነው የኖርኩት እና ደግሞ ከናሂ ጋራ 2 አመት ሙሉ አብረን ነበር እና 4 አመት ሙሉ ነው አረብ ሀገር ሲቆይ በቃ ማንንም በቃ እስከ 2 አመት ማንንም ከጎን ያልነበረም ሰው አልነበረኝም ያው ያለውን ነገር ታውቁታላችሁ እዛ ሀገር ላይ በጣም ከባድ ነው እኔ ማንንም በሌለኝ ሰዓት እሱ ነበር ከጎን የነበረው እና ደግሞ ከናሂ ጋራ ብዙ ነገር አሳልፈናል እኔ እሱን ካወኩ በኋላ እሱም ደስተኛ እንደሆነ ነው የማውቀው እኔም ደስተኛ እንደሆንኩኝ ነው የማውቀው እና በቃ እኔና እሱ 2 አመት ሙሉ ስናወራ ምንም ነገር ያለ እንዳለ ራሱ እንደዚህ አይነት ነገር እንደሚፈጠር አንድ ቀን ማስቤው አላውቅም እንደዚህ የሚፈጠራል ብዬ በቃ በጣም ለማሰብ ራሱ ይከብደኝ ነበር ምክንያቱም ይመክረኛል በቃ ሲከፋኝ እሱ ከጎኔ ነበር ያጽናናኛል ያው ታውቁታላችሁ በጣም የሰው ሀገር ከባድ ነው ያለ ሰው በጣም ነው የሚያስጠላ እና ደግሞ በቃ እኔ በቃ እሱ ከጎኔ ስለነበር በጣም ደስተኛ ነበርኩ 2 አመት ሙሉ በፍቅር አብረን ስንቆይ እንግዲህ እኔ እንጃ እኔ ምንም አይነት እንከን ራሱ አይቼበት አላውቅም በቃ አሁን እየተፈጠረ ያለው ነገር እኔ ህልም ነው ቢባል ራሱ ደስተኛ ነኝ በቃ ምክንያቱም የማልጠብቀው ነገር እየሆነ ነው እኔ ስለ ሶሻል ሚዲያ ምንም ነገር አላውቅም ይሄን ያህል ሙቀቱም የለኝም ግን እናንተ እኔ ላይ እያሳደራችሁት ያለው ተጽዕኖ በጣም ከባድ ነው እያየሁኝ ነበር በጣም ከባድ ነው ማናችሁ ምን ልትረዱኝ አልቻላችሁም ግን ይሄንን ነገር የሚያውቀው የደረሰበት ብቻ ነው የደረሰበት ሰው ያውቀዋል ይሄን መጎዳት ምን እንደሆነ የለፋችሁበት ነገር ማጣት ምን እንደሆነ ያው በቃ አቅም አጥቻለሁ ከማንም ጋር ምን ማለት ይሄ በቃ ግዴታ ሆኖብኝ ነው እንጂ እኔ ራሱ ሶሻል ሚዲያ ላይ መውጣት አልፈልግም በቃ ግዴታ ስለሆነብኝ ነው ዛሬ ራሱ እንደዚህ እናንተ ጋራ ፊት ደፍሬ መጣሁት እንጂ እኔ በቃ ምንድነው ልላችሁ የምፈልገው እኔ እንደዚህ የምታስቡት አይነት ሴት አይደለሁም
በቃ ትክክለኛው ነገር ናይ የኔ መሆኑን ነው የማውቀው። ምክንያቱም በ2 አመት ውስጥ እኔና እሱ ገንዘብ ልክ ነበረ። ማውራት አልፈልግም እኔ ገንዘቡም ይቅር ችግር የለውም፣ ግን እውነታውን ስንናገር እኔ ለእያንዳንዱ ነገር ማስረጃ አለኝ አይደል? ማስረጃ አለኝ። እኔና እሱ የምንጻጻፋቸው ቴክስቶች ነበሩ ምናምን። እኔ እንደውም ይሄ የፍቅር ህይወት ውስጥ ራሱ መግባት አልፈልግም ነበር፣ ግን በቃ እሱ ነው ሲመክረኝ ብዙ ነገር ስናሳልፍ ምናምን ከጊዜ በኋላ በቃ የሰው ልጅ ነው ስሜት ይኖረናል በቃ። ከዛ ግን የነበረን ጊዜ በጣም ደስ የሚል ነበር። በቃ ከናይ ጋር ብዙ ነገር እያሰብን ነበረ። እኔ እዚህ ቤት እንደገዛ ነው የማውቀው፣ የራሳችን የሆነ ነገር እንዳለን ነበር የማውቀው። ግን ስመጣ እንደዛ አይደለም ያገኘሁት። እኔ በመሀል ላይ በቃ እሱ ጠፋብኝ። ለተወሰነ ጊዜ ስደውልም አያነሳም፣ ለእህቱም እንደዛው በቃ በተመሳሳይ በቃ የሆነ ረጅም ጊዜ ጠፋብኝ እና የሆነ ሰዓት ላይ ዩቲዩብ ላይ ስገባ እንደዚህ አይነት ነገር እንዳለ አወኩ። ከዛ እዚህ ያሉትንም ጓደኞቼን አዋራኋቸው እንዲያገኙልኝ ነገርኳቸው። ከዛ ስመጣ በቃ ይሄ ነገር እውነት ሆኖ ነው ያገኘሁት። ግን ደግሞ እሱን ስጠይቀው በቃ እዚህ መጥቼ ካለው እሱ ጋር ለመቀጠልም እንድቀጥልም ያደረገኝ ነገር ቢኖር እሱን ሳወራው በህይወቱ ደስተኛ እንዳልሆነ እና ተገዶ እንደገባበት ነው የነገረኝ። በቃ ይዘው ደግሞ ተገዶበት እስከገባ ድረስ እኔ ብሩ ምንም አይደለም፣ ብሩ ምንም ነገር ጠፊ ነው መቅረት ይችላል። እሱ አይደለም በቃ እናንተ ግን ሳትረዱ እኔ ላይ የሆናችሁ ያላችሁት ነገር ነው። በቃ እኔ በጣም እንትን እያለ እንዴት መረዳት ያቅታችኋል? እንዴት በእኔ ቦታ ሆናችሁ ይህን ነገር ማየት ያቅታችኋል? እና በቃ እንዴት እንደማስረዳችሁ አላውቅም። ግን በቃ እኔና ናይ አሁን እኔ እሱን ተረድቼ አብሬ መሆኔ በቃ ውሸት ቢሆን እንኳን እሱ እንዴት እኔ ጋራ ይሆናል? እኔ እንዴት እሱ ጋር በመሀል የሆነ ነገር ስላለ ነው። በቃ እሱም እዚህ ህይወት ውስጥ የገባበት መንገድ ስላስረዳኝ ተረድቼው ነው አብሬው የሆንኩት። እናንተ ደግሞ እኔ ላይ መፍረድም የለባችሁም ነገሮቹን በደንብ ሳታጣሩ። በቃ እኔ የምላችሁ ነገር ይሄ ነው። ዛሬም ቢሆን ደግሞ ጓደኛው የልቡ ጓደኛው ነኝ ብሎ እየደወለልኝ ነበር። ላገኝሽ እፈልጋለሁ ብሎኝ ነበር። አብዛኞቻችሁም አላችሁ፣ ጓደኞቼም አላችሁ እየደወላችሁ። በጣም ብዙ ሰው ከተለያየ ሀገር እየደወለልኝ ነበረ። እኔ ይህንን እንድታውቁልኝ ነው እንጂ እኔ ሶሻል ሚዲያ ምናምን የሚባል ነገር አላውቅም። እንድታውቁልኝ ነው። አሁንም በቃ ነገሮችን እንድታውቁና እኔ ጋራ ምንም አይነት ጥፋት እንደሌለ እንድታውቁ ብዬ ነው የመጣሁት። አሁን ዛሬ ደግሞ ጓደኛው እመጣለሁ ብሎኛል። እሱንም አናግረዋለሁ ያለውን ነገር እና በቃ እሱን እየጠበቅኩት ነው እና ያለውን ነገር አብረን እናያለን። በቃ እንዴት ነህ? ሰላም ነው? ሰላም ነሽ? አሉ እንዴት ነህ? ሰላም ነሽ? ቁጭ ብለህ ወይስ ችግር የለውም? ቁጭ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ አንቺ? ላገኝሽ ስልሽ ደግሞ እሺ ስላልሽኝ በጣም አመሰግናለሁ። ኧረ ችግር የለም። ያው እኔም ያው ሁሉም ሰው እንዲያውቅልኝ የምፈልገው ነገር ስላለ ነው እሺ ያልኩት እና አንተም እንድትሰማኝ ስለፈለክ በጣም የማመሰግነው። ያው ማንም ሰው ሊረዳኝ አልፈልግም ነበር፣ ግን አንተ ምንድነው ነገሩ ምናምን ብለህ እዚህ ድረስ መጥተህ ስላገኘኝ እኔንም እንደውም ማመስገን አለብኝ። በጣም አመሰግናለሁ። በዚያ ችግር የለውም። ያው ከናይ ጋር ቤስት ፍሬንድ እና ብዙ አመታት አብረን ቆይተናል እና እኔ ከሶሻል ሚዲያ ራሱ ኤፍቺ ነበር ለስራ ጉዳይ እና ይግርብ ሲፈጠር ደግሞ በጣም ነው የደበረኝ። እኔ ያው የውዬ ጉዳይ ማለት አንቺም እንደምታውቂ እና በጣም ነው የደበረኝ። እኔ ለዛም ላያገኝሽ በቃ ላውራሽ ምናምን ብዬ የመጣሁት ገባሽ? ጉዳዩ በጣም ይደብራል፣ በጣም ያስጠላል። እንደዚህ አይነት ነገር ማናችንም ላይ ሲፈጠር ይጨንቃል። እውነት ሰላም አይሰጠኝም። ግን አሁንም እኔም ቢሆን እየተፈጠረ ያለው ነገር ደስ እያለኝ አይደለም። ያው እንደምታውቀው እሷም እሱን እስከ ማስደብደብ ድረስ እዛ ደረጃ ድረስ መድረስ አስፈላጊ አይደለም። ምክንያቱም ያው ጓደኛ ከሆነ እውነታውን ታውቃለህ መቼም አይደለም።
በቃ እሱ የሚፈልገውን መርጧል። ገባህ? እዚህ ጋር እንደዛ አይደለም፣ እንደዛ አይባልም። ናርዲ እኔ በጣም ነው አንቺ ላይ የተናደድኩት። እግዚአብሔር አሁን እዚህ ጋር ላይፍ የሚባል ነገር አለ። ልጅ አለው ውብዬ ያለች፣ እሷ ደግሞ ያለችበት ሲቹዌሽን በደንብ ነው የምታውቂው አንቺ። እርጉዝ ናት። እሱን እኮ ተረድቻለሁኝ። ግን ደግሞ እዚህ ጋራ ሁላችሁም እንትን እያላችሁ ያላችሁት ወደ እሷ ነው። ወደሷ አይደለም እኮ ነው ሁላችሁም እያደላችሁ ያላችሁ ለሷ ነው። እዚህ ጋር እርጉዝ ስለሆነች ምናምን ሰው እኮ ደስተኛ የሚሆንበትን ህይወት ነው መምረጥ ያለበት። እዚህ ጋር እኔም ባልመጣ ይሄ ልጅ ፈልጎት እስካልገባ ድረስ ድጋሚ መበጥበጡ የማይቀር ነው። ፈልጎት እስካልገባ ድረስ አይባልም። እዚህ ጋር ላይፍ በቃ ተገዶ ነው። እሱን የማውቀው ተገዶ እንደገባበት ነው። ጓደኛው ከሆንክ ይሄን ነገር ማወቅ አይከብድም መቼ። ገባኝ። እሱማ በቃ ግን ውብዬ ያለችበትን ሲቹዌሽን በደንብ ስለምታውቂ አንቺ እንዴት ነው አሁን በዚህ ታይም ምናምን የሆነ ነገር ብትሆን ሳው ነው ውብዬ። ይሄ እኮ ነገር እኮ የኔ ችግር አይደለም። ገባህ? እኔ እዚህ ጋራ ፍቅረኛ አለኝ፣ ህይወት አለኝ፣ ቤት አለኝ፣ ንብረት አለኝ ብዬ ነው የመጣሁት አይደለ እንዴ? አንተ በእኔ ቦታ ብትሆን ስንት ዓመት የለፋበትን ነገር ቤተሰቦችህን ትተህ አለ አይደለ በቃ ሁሉንም ነገር ትተህ እዚህ ጋር ህይወት ብለህ ያልከው ነገር ከሁሉም ነገር ስታጣ ምንድን ነው የሚሰማ? እኔ እኮ ንብረቱም ሁሉም ይቅር እኮ እኔ እኮ ቤቱንም ቢሆን እኮ ትውሰድ፣ ንብረቱንም ትውሰድ። ግን እዚህ ጋራ ቢያንስ እንኳን ህይወት ብዬ ነው አይደለ የመጣሁት። እዚህ ጋር እኮ ውብዬ ምንም የማታውቀው ነገር እኮ ውስጥ ነው የገባችው። ገባሽ አይደል? ምንም የምታውቀው ነገር የለም። ገባሽ? እኔም ስለሱ ልጅ ይኖረው ሚስት ይኖረው አላውቅም። በቃ እዚህ ጋራ አሁንም ቢሆን እሱ እኔን እየነገረኝ ያለውን ነገር አንተም ጓደኛው ነህ ታውቃለህ ብዬ አስባለሁ። ገባህ? ግን ደግሞ እኔ ህይወት አለኝ ብዬ ነው የመጣሁት እዚህ ጋር አይደለ። እኔ ንብረት ምናምን አይደለም። እኔ እና እሱ ሰርተን የምናመጣው ነገር ነው። ያንን እኮ አስቤ ይሄ ልጅ በቃ ይሄንን ህይወት ካልፈለገው ምንድነው ማለት ነው? አንዴ ሲኒ ላይፍ አለው እሱ ልጅ አለው። ሁለተኛ ልጅም እየመጣ ነው እንደምታውቂው። እንዴት ነው እኔ ንብረት አልፈልግም ምን አልፈልግም እሱን ብቻ ነው የምፈልገው የምትይው አንቺ? ፋሚሊስ እንዴት ነው የሚሆነው? ውብዬስ እንዴት ነው የምትሆነው? እዚህ ጋር ቆይ አንድ ነገር ልንገርክ። አሁንም ቢሆን እኮ እሱ እኔ ጋራ ነው ያለው አይደለ እንዴ? ህይወቴን ምናምን ማለት እኮ የሚችለው እኮ እሱ ነው አይደለ? እሱ ነው ህይወቱን ስለራሱ መናገር የሚችለው። ይሄ ሰው በቃ ህይወቱን እዛ ጋራ ህይወት አለኝ ምናምን ብሎ አሁንም ድረስ እኮ መናገር ይችላል አይደለ እንዴ? ግን እሱ እንደዛ አይደለም እያለኝ ያለው። ገባህ? ተገዶ እንደገባበት ነው እየነገረኝ ያለው። እሷ የምትፈልገው ደግሞ ይሄንን ነገር ከሆነ እኔም ትቻለሁ። በቃ ይመቻት ብዬ እኮ ትቻለሁ። እኔ እዛ ጋራ ተቃጥዬ ነው እያንዳንዷን ነገር ያመጣዋል። እኔ በቃ እንቅልፍ እኮ ስለሀብትሽ እኮ እያሰብሽ አይደለም እኮ እዚህ ጋር እሱን ነው እየፈለግሽ ያለሽ። እሱም ይቅር ይሄን ነገር ያደረኩት እሱም ብዬ አይደለ እንዴ? ህይወት አለኝ ከዚህ በኋላ ብዬ አይደለ እንዴ ያን ሁሉ ነገር ያደረኩት? ስለዚህ ይሄን ንብረቴን ካጣሁኝ ቢያንስ እንኳን ህይወት በቃ የወደፊት ህይወት ሊኖረኝ ይገባል። ንብረቴ እንኳን ባይኖር ማለት ነው። እሺ ውብዬስ እንዴት ነው የምትሆነው? እሱ ነው መናገር የሚችለው። እሱ ነው ያንን ነገር መፍታት የሚችለው እንጂ እኔ አይደለሁም። ናርዲ ይሄን ነገር እኮ ሲቹዌሽን ማለት ነው በቀላል መንገድ እኮ ውብዬ ከተገላገለች በኋላ እኮ ብትናገር ያሪፍ ነበር። እግዚአብሔር አሁን እርጉዝ ሆና ማለት ነው። እሷ ሁለት እንዴት ነው እኔን ያልተረሰች ልጅ ነች። አንደኛ እዛ ሀገር ሰርታ ምን ብላ ነው የመጣችው? እኔን መረዳት ሲገባት ከኔ ምንድነው ችግሩ ብላ ቁጭ አድርጋ አብረን መነጋገር ሲገባት ግን እሷ ነገሮችን እያረገችው ያለችው ነገር ደስ አይልም። ገባህ? እኔ እናውራ ብትለኝ እሷ እኮ ጥፋት የለባትም እዚህ ጋር እኮ አንቺ ደግሞ እሷ ላይ እየፈረድሽ ነው ያለብኝ። እሷ መነጋገር ብትችል እኔ እሷን እንድረዳት እሷን እንድትረዳ ቢፈልግ ኖሮ በሰላም ማውራት እንችላለን። እኔ ማስደብደብ ደረጃ መሄድ አይጠበቅባትም። ባሌ ነው የልጅ አባት ነው ካለች ደግሞ ማስደብደብ አይጠበቅባትም። መነጋገር እንችል ነበር። ገባህ አይደለ? ሁላችንም ተነጋግረን የምንፈታው ነገር ነበረ። ግን ሁሉን ነገር በልህ አረገችው። እሷ እኮ በልህ ምንም ያረገችው እሷም እዚህ ጋር ያጣችሁ ልጅ አላት ካል የልጇን አባት ነው እዚህ ጋር ያጣችሁ። እኔም እዚህ ጋር የማጣው ነገር አለ። ሁላችሁም ወደ እሷ ነው እያደላችሁ ያላችሁት። ገባህ? እሺ እቺ ሴትዮ ልጅ ባይኖራት እና እሷ ምንም ነገር ባይኖራቸውና በቃ ህይወት ብቻ ቢሆን ያላቸው የፍቅር እንትን ብቻ ቢሆን ያላቸው ለማን ነው የምትፈርዱት? አሁን ለማን ነው የምትፈርዱት? አሁን እዚህ ጋር ልጅ አለ ተብሎ ነው አይደለ? በቃ ልጅ ባይኖርና እሷም ንብረት እሷም እንደዚህ አይነት ነገር ተፈጥሮባት ቢሆን እኔም በቃ እንደዚህ መጣሁኝ አይደለ? ማን ላይ ነው የምትፈርዱት? ኦዲየንስ ራሱ ለማለት ነው ለብዙ አመታት እኮ ናሂና ውብዬን አንድ ላይ ነው የሚያውቃቸው። እኔ አንድ ቀን አይቻቸው አላውቅም፣ ግን በስህተት የሆነ ሰዓት ዩቲዩብ ስከፍት አየሁኝ።
እኔ ደነገጥኩ እና በዛ ታይም ለምን ያም ውሸት ነው መሰለኝ አፈላልጌ እሱን ላገኘው ካልቻልኩም እህቱንም ላገኛት ላወራ ፈለኩኝ ማንንም ማግኘት አልቻልኩም። አሁን እሺ እዚህ ጋር ንብረትሽ ነው የምትፈልጊው ወይስ ናይን ነው የምትፈልጊው? እኔ ንብረቱ ይቅርብኝ አልኩ። እዚህ ጋራ ህይወት ነው መመስረት የምፈልገው። እሱና እኔ ደግሞ ተነጋግረናል በዚህ ጉዳይ አብረን ማስተካከል የምንችለው ነገር ነው። ገባህ አይደለ? አሁን ይሄ ከባድ ሲቹዌሽን ነው። እኔ ግራ ገባኝ። እግዚአብሔር ለናይስ ደውልለትም በቃ ብዙም አያወራልኝ ስልክም አያነሳም። በቃ አሁን እኛ በቃ በሰላም እንድንኖር ታውን በቃ እኔ ሚዲያ ላይ ምንም መውጣትም አልፈልግም። ብቻ ይችን ነገር እንዲያውቁ ነው የምፈልገው። እንዴት ነው እንደዚህ የምትይው አንቺ? በቃ ምንም በቃ እኔ ሰላም ነው የምፈልገው። በቃ ተበጥብጬ መኖር አልፈልግም። ሰላም ብቻ ነው የምፈልገው። ገባ? እዚህ ጋር የሚሉትን ያሰብሽ ተናገር። እግዚአብሔር እዚህ ጋር የሚሉትን እሷ ያላሰበችውን እንዴት ነው የማስበው? አረ በእግዚአብሔር ይሄ ላይፍ እኔ እኮ ማስረጃ ያለኝ ሰው እኮ ነኝ። እኔ እኮ ማስረጃ ያለኝ ይሄ በውሸት እንኳን የማወራው ነገር እንኳን አይደለም። እኔ ልንገርሽ ናይ አሁን ካንቺ ጋር የሆነው ማለት ነው ንብረትሽን ላለመመለስ ብሎ ነው። ገባሽ? እሱ ነገር ደግሞ እኔ ተነጋግረናል። እንደዚህም ከሆነ ይቅር ብየዋለሁ። መመለስ ትችላለህ። ከአንዴም ስንቴ ነግሬዋለሁ። እኔና እሱ አውርተናል። ግዴታ እኔና እሱ የምናወራው ነገር ደግሞ መቀረጽ የለበትም። ይሄም ከአቅሜ በላይ ስለሆነብኝ ነው እንጂ እያንዳንዱን ነገር እናንተ ልክ እንደሚያደርጉት ማድረግ አይደለም። ገባ? እኔ ነግሬዋለሁ። ይሄ ንብረቱ ምናምን ብለህ ከሆነ ይቅር። እኔ ትክክለኛ ህይወት ነው የምፈልገው። ገባ አይደለ? እንጂ ያስመሰልን ሌላ ብር ሲባል ምናምን መሆን የለበትም። ምክንያቱም እንደዛ አስቦ ከሆነ ደግሞ ናርዲ ልንገርሽ፣ ግን እያርክሽ ያለሽው ነገር ትክክል አይደለም። እንሺ የቱ ትክክል ያልሆነ አንተ ምን አድርጊ ነው የምትለው? እኔም እኮ እዚህ ጋር ላቤን ጠብ አድርጌ ነው ያመጣው። ሰማኝ አይደል? እኔም እኮ ሴት ልጅ ነኝ፣ ይሰማኛል እኮ ገባ አይደለ? እኔ ከነሱ እንትን በይ ምናምን ውብዬታስ አቆይላ እኔ ልታናድደኝ ነው እንዴ የመጣው? እንደዛ አይደለም። እንደዛ ስሚኝ አንቺ መጀመሪያ ያልከለው እኮ ጭራሽ እንዴ እኔም እኮ ሰው ነኝ፣ ይሰማኛል። ገባህ? እኔ የስንቱን እንትን ተቋቁሜ እኮ ነው ያለው። እኔ እንደዛ አላልኩም ናርዲ። ስሚኝ መጀመሪያ ነው እንጂ እዚህ ጋር እኮ ውብዬ ልጆች አሉ እየመጡ። እሺ እና ታዲያ ምን እንዳደረግ ነው የምፈልገው? እኔ ህይወት የለኝም እንዴ? እኔ ዝም ብዬ የእርዳታ ድርጅት ነኝ እንዴ? ለፍቼ እኮ ነው የመጣሁት። ላቤን ጠብ አድርጌ ነው የመጣሁት። እና እኮ አንቺ እኮ ንብረትሽን አይደለም እኮ የፈለግሽው እዚህ ጋር አሁንም ቢሆን እሱን ነው የምለው። ሰማኝ አይደለ? ደሞ አንቺ ጤነኛ አይደለሽም። እግዚአብሔርን እሱ ከሆነ የሚገርም ገና ቀለበት ጠብቁ። ይሄው ለእናንተ የምነግራችሁ ገና ቀለበት። ይሄንንም ሄደ ንገራት። ሰማኝ አይደለ? ሄደ ንገራት። ግን ጤነኛ ነሽ? እግዚአብሔር ጤነኛ ነሽ? የመጣኸው መሄድ ትችላለህ። ጤነኛ ነሽ? እኔ ልታናድደኝ ከሆነ የመጣኸው መሄድ ትችላለህ። ሰማኝ አይደለ? ምንም አይነት ንግግር አልፈልግም። ኧረ በእግዚአብሔር አንቺ ጤነኛ አይደለሽም። እግዚአብሔር ጤነኛ ሂድልኝ። ምንም እንደዚህ መሄድ አይደለም እኮ አንቺ ስላልሽ አይደለም የምሄደው። ደግሞ በቃ ሂድልኝ። ለምን ነው እዚህ ጋር ፋሚሊ ገብተሽ ምናምን ይሄንን እሷን አግዛ ምናምን ከሆነ የመጣው መሄድ ትችላለህ። መሄዱ አይደለም አንቺ ስላልሽኝ አይደለም የምሄደው። ደግሞ በቃ ሂድ። ለሰው ማሰብ አለብሽ። ጭንቅላት የሚኖርሽ ከሆነ አንቺ እኮ ሀብት አይደለም ሀብት እያልሽ አይደለም እኮ። ለኔስ ማን ነው የሚያስብልኝ? ንገረኛ። እዚህ ጋር እኮ ላቤን ጠብ አድርጌ ነው የመጣሁት። በቃ ቢያንስ እንኳን ንብረቴን እኮ ታውኩላት አይደለ? ንብረቴ ባይኖር ስማኝ፣ ንብረቴን ባላገኝ እንኳን እሱን የሚፈልገውን ህይወት መርጧል። አንድ ነገር ልንገራ፣ እሱ የሚፈልገውን ብቻ ነው የምታወራው። ልጅቷ ምን ሆነሽ ነው? እሱ የሚፈልገውን ህይወት መርጧል አይደለ እንዴ? አይደለ? ውብዬን እያሰብሽ አውሪ አንቺ። አንተ እያሰብክላት፣ አንተ ካሰብክላት ይበቃል። አንቺ እኮ ንብረት ላቤን ጠብ አድርጌ ያመጣሁት ምናምን የምትይው ነገር ማለት ነው። ስለ ንብረትሽ እያሰብሽ አይደለም እኮ እዚህ ጋር ናይ እያልሽ ነው። ገባሽ? አዎ ንብረት እሱን ነው የምትፈልጊው እንጂ አንቺ ንብረትሽን አይደለም። ገባሽ? እና ከነሱ መሀል ገብተሽ እነሱን ለያየት ነው አንቺ የምትፈልጊው። ይሄ ከሆነ አንተ ሐሳብክ እሷ እነሱን እያለያየቻቸው ነው ብለህ ካሰብክ እግዚአብሔር እኔ ከአንቺ ጋር ናይ ራሱ መሆኑ በቃ በናይ እኔ በጣም ነው የምናደደው። ገባሽ? አንቺ ጋር መሆኑ ራሱ እንደዚህ አይነት አስተሳሰብ ብለህ ካሰብክ መሄድ ትችላለህ። በቃ ኧረ በእናትሽ በቃ ሁለተኛ እግዚአብሔር ምስክር ነው። ሁለተኛ ማለት ነው ውብዬ ጋር ሰማኸኝ አይደለ? ሂድ በቃ። እኔ ከማንም ጋር ንግግር አልፈልግም። በቃ መናገር ያለብኝ ማስረዳት ያለብኝ በቃ። እናንተ የምታስቡት ከአረብ ሀገር የመጣ ሰው ጤነኛ አይደለም ብላችሁ ነው የምታስቡት። በቃ መሄድ ትችላለህ። እና ደግሞ እናንተም ደግሞ በቅርቡ በቃ እኔና አስበን አውርተን ጨርሰናል። በቃ በቅርቡ ሁላችሁም ቀለበት ጠብቁ። በቃ ይሄንንም ደግሞ ሂዶ ይንገራት። እኔ ግድ አይሰጠኝም። እና አንቺ ውብዬም ደግሞ ይሄንን ካየሽው እኔና አንቺ ደግሞ አንላቀቅ። በቃ እኔም እሱን አልለቅልሽም። ይሄ ከሆነ ፍላጎትሽ ከሆነ ሁላችሁም እንትን ያላችሁ መቼም ቢሆን አንላቀቅም። በቃ እኔ ጨርሻለሁ።